ክርስቶስ እኔ ፈጣሪያቸው ነኝ ብሏል? አዎ። የት ጋር ያለው ካላለ ይኸው ሻሃዳ ይዤ እገባልሃለሁ። ማስረጃ ልስጥህ። በቃ ምዕራፍና ቁጥር ስጠኝ ላውጣና እኔ ፈጣሪ ነኝ ያለበትን ኢየሱስ ክርስቶስ ስጠኝ። ፈጣሪ ነኝ ሳይሆን ፈጣሪ እንደሆነ ላሳይ። ጌታ ሰው ስለዚህ የተፈጠርነው በሱ እንደሆነ ማለት ነው። ፈጣሪ ነኝ አላለም ኢየሱስ ክርስቶስ። በሱ እንደተፈጠርን ላሳይህ። መጽሐፍ ቅዱስ መመሪያ ኢየሱስ ክርስቶስ ፈጣሪ ቢሆን ኖሮ ይህን ትልቅ ጉዳይ እንዲህ በከንቱ ጥሎት አይሄድም ነበር። አስተውልቆም ብላችሁ ብዙ ጥቃቅን ነገራቶችን አስተምሯል። እንዴት መሰረታዊ የሆነ ነገር ሳያስተምር በፍጹም ሊሄድ አይችልም። እኔ ፈጣሪ እዚህ ሁለት ነገር አሁን አገኘን። አንደኛ አምልኩኝ አላለም፣ ሁለተኛ ፈጣሪ ነኝ አላለም። ሌላ ቀጥታ ጨምረው ነው። እስኪ በየትኛውም ነቢያት ማለት ነው የትኛውም ነቢያት ኃጢአትን የሚያስተሰሪ ነቢያት ጥራልኝ። ኃጢአትን የሚያስተሰሪ የእናንተ ቁርአን ምን ይላል? አላህ ብቻ ነው ይላል። ኃጢአትን የሚያስተሰሪ ኢየሱስ ክርስቶስ ነው። ስለዚህ ፈጣሪ ነው አይደለም? ናና ካህናቶች ያስተሰርያሉ መጽሐፍ ቅዱስ ላይ ከክርስቶስ በፊት አይደለም። አያስተሰርዩ ያሳርጋሉና ያስተሰርያሉ። ይሄንን ኃጢአትን የሚያስተሰሪ እግዚአብሔር ብቻ ነው። ማስረጃ ያስተሰርያሉ። ማስረጃ ልሰጥህ ነው። በቃ ልሰጥህ ነው ማስረጃ። በቃ እሺ እሺ ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ለእነርሱ ኃጢአትን ያስተሰርያል። እዚህ ላይ አውዱን ነው ማየት ያለብህ። ካህኑ ያስተሰርያል ይላል አይደል? ሉክ እንግዲህ እዚህ ላይ አንድ ነገር ኢየሱስ ክርስቶስ ሊቀ ካህን ነው። አዳምጠኛ ተረጋጋ። ለካህን በፍጹም ያስተሰርያል አይልም ብለሃል አልክም? አዳምጠኛ። ከዛ መልስ ልስጥህና ጠይቀኸኛል አይደል? ልመልስልህና ተስማማንበት። ብሎ የምንነሳው ማን ነበር ስምህ? ከይቅርታ ጋር ኃይለ ገብርኤል ይባላል። ስለዚህ ኃጢአትን ያስተሰርያል የሚል ለካህን በፍጹም ያስተሰርያል የሚል አይመጣም እያልክ ነበር አይደለ? ቃልህ እንዳታጥፍ። ኃጢአትን ይቅር ይላልና ያስተሰርያ እኔ ያልኩ ትጂ ያጠያቀልሽ። ያው አሁንም አንተ ስትናገር ደግሞ ሌላ ግራም የገባ ጥያቄ እንትን አለብኝ የተፈጠረብኝ። ላይክ በድንግል ማርያም በቅዱስ ገብርኤል በሁሉም መላእክትና ጻድቃን ያለፈው ታሪክ እውነት ነው አልክ። እውነት እንደሆነ ካወቅ ስለዚህ እኔ አሁን ኦርቶዶክስ ሆኜ ማመኔ ልክ ነው አይደለም? ልክ ነው። አንተ አሁን ትክክል ነው አልከኝ። ስለዚህ ማመኔ ልክ ነበር ማለት ነው። ወደ እሱ እንመጣለን። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። አለን። እሺ አላህ በቁርአን ላይ ምን አለ ሲገልጻቸው ጊዜ አፈቱእሚኑነ ቢበዕድ ልኪታቢ ወተክፍሩነ ቢበዕድ አለ። የሚገርም አገላለጽ። ከመጽሐፉ ከፊሉን ታምናላችሁ፣ ከፊሉን ግን ትክዳላችሁን አለ። ፈማ ጀዛኡ መን የፍዐሉ ዛሊከ ኢላ ኺዝዩን ፊል ሐያቲ ዱንያ። ይህን የሚሰራ ሰው ምንዳው በምድራዊ ህይወት ውርደት እንጂ ሌላ ምን ሊሆን ይችላል? ምንዳው ውርደት እንጂ ሌላ ምን ሊሆን ይችላል? ወየውም አልቅያመት ዩረዱነ ኢላ አሸድ ልዓዛብ። የትንሣኤ ቀን ደግሞ ብርቱ ወደሆነው ቅጣት ወደ ገሃነም ይመለሳሉ አለ። እሺ ወመላሁ ቢጋፊሊን ዐማ ተዕመሉን። የምትሰሩትን ስራ አምላካችሁ አላህ እኔ የምዘነጋለን እንዳይመስላችሁ አለ። ከመጽሐፉ ከፊሉን ይዛችሁ ከፊሉን ብትክዱ እናንተ እንደሚጎዳችሁ መሲሁ በድንግልና መወለዱን ማመንሽ፣ መሲሁ ተአምራትን ማድረጉ ማመንሽ፣ የቀደሙት ጻድቃን እነ አብርሃም እነ ይስሐቅ እነ ያዕቆብን መቀበልሽ አንዱን አምላክ አንድም ሶስትም ነው ብሎ ከማመን ጋር ሲነጻጸር ሰማይና ምድር ነው። ትልቅ ጥፋት ነው። አይሽ አይደለ? አንዱን አምላክ አንድ ብቻ ነው ብሎ ነቢያቶች ገልጸው ጨርሰው ሳሉ አንቺ ግን አንድም ሶስትም ነው ብለሽ አመንሽ። አይሽ ይህ ትልቁ መሰረታዊ ጉዳይ ነው። ኢየሱስ ክርስቶስ አይተሽ ከሆነ ሲያስተምር እነ ሙሴም ሲያስተምሩ እስራኤል ሆይ ስማ፣ ጌታ አምላካችን አንድም ሶስትም ነው አሉ? ላ አላሉ። ጌታ አምላካችን አብ ወልድ መንፈስ ቅዱስ ነው አሉ? ላ አላሉ። ጌታ አምላካችን ስላሴ ነው አሉ? ላ አላሉ። ጌታ አምላካችን ኢየሱስ ነው አሉ? ላ አላሉ። ጌታ አምላካችን አንድ አምላክ ነው አሉ። አየሽ። ነገር ግን አንቺን ብለሽ ታምኛለሽ። አንድ ብቻ አይደለም አንድም ሶስትም ነው ብለሽ ታምኛለሽ። ስለዚህ ኢየሱስ በድንግልና መወለዱ አይጠቅመሽም። ይህንን መሰረታዊ ጉዳይ የአምላክን ማንነትና ምንነት እስከ ካድሽ ድረስ አሁን የምንጠራችሁ ምንድን ነው? አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው።
ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም ሲመጡ ይሄን ለእናንተ እንዲያስተላልፉ ነው የታዘዙት። አላህ በቁርአን ላይ ይሆናል መሰለሽ ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአን ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን አለ። ሙሐመድ ሆይ በላቸው አለ። ለማን? ለአይሁዲዎችና ለክርስቲያኖች። ይቻላል። ሌላ ጥያቄ። ነብዩ መሐመድ ማን ነው የፈጠረው? አላህ ማን ነው የፈጠረው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አምላካችን አላህ ሱብሓነሁ ወተዓላ የፈጠራቸው ፈጣሪ ነው። እናቱ ፈጣሪ የለውም። ፈጣሪ ያለው ከተባለ ፍጡር ነው እንዲሆነው ልክ እንደ ኢየሱስ ክርስቶስ። ለምሳሌ ኢየሱስ ፈጣሪ ነው ይባላል፣ መልሶ ግን የፈጠረው አካል አለ ይባላል። ይሄ ያለው ክርስትና ላይ ነው፣ እስልምና ላይ እንደዛ ብሎ ሂሳብ የለም። አይ እሺ፣ ቁርአናችሁ ላይ አላህ ማለቴ አንተ እንዴት አድርገህ የተቀበልከው ማለቴ ከምን ተፈጠረ ብለን እያመለከው ያለው ምን አልኩኝ? አሁን ያልኩትን መልስ ደግሞ ምን አልኩኝ? ድንገት መጣ፣ ድንገት እያመለከው ነው የምለው ወይስ እንዴት ነው ማለት? ከምን ተፈጠረ አለ? አሁን ያልኩትን መልስ ድገመው። ምንድን ነው ያልኩት? ፈጣሪ የለውም ብለኛል። አይዋ፣ ስለዚህ ኢየሱስ ክርስቶስ ፈጣሪ ነው አይደለም? አሁን ለምሳሌ ሀብቴ እንደዚህ ነው ብለህ ብታስረዳኝ ደስ ይለኛል። ጥያቄ ከምትጠይቀኝ ጥያቄ በጥያቄ ለምን እናደርገዋለን? እንድትረዳ ነው አንተ። ምክንያቱም ሎጂክ ነው የፈለግከው። አምላካችን አላህ አልረዳ እኔ የጠየቅኩን ጥያቄ ብቻ አብራራልኝ። አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነውና፣ ፈጣሪ ደግሞ ፈጣሪ የለውም ለእርሱ። ፈጣሪ ያለው ካለ እርሱ ፈጣሪ ሊሆን አይችልም። ገብቶሃል አይደል? ያ ነው። ለምሳሌ ይህ እንደ ክርስቲያኖች ያለ እምነት ፈጣሪ ነው ብለው ያምናሉ። ኢየሱስ ክርስቶስ መልሶ እንደገና ለእርሱ ፈጣሪ አለው፣ አስገኛለሁ፣ ያመጣው አካል አለ። ገብቶሃል አይደል? ማን ነው ያመጣው ከተባለ አምላኩ ማን ነው ከተባለ አብ ነው። ይሄ ውዝግብ ያለው የቱ ጋር ነው ከተባለ ክርስትና ነው፣ አንተ እምነት ላይ ነው። ገብቶሃል? አምላክ አላህ ሱብሓነሁ ወተዓላ ምንድን ነው ከተባለ ፈጣሪ ነው። ማስረጃ አለው። አዎ የቁሉ ሱብሓነሁ ወተዓላ አላሁ አለዚ ኸለቀ ሰማዋቲ ወልአርደ ወማ በይነሁማ ፊ ሲተቲ አያም። ቃል በቃል ምን ይላል ቁርአን? አምላካቸው አላህ ማለት እርሱ ሰማያትንና ምድርን በ6 ቀን የፈጠረ አምላክ ነው እያለ ይናገራል። ገብቶሃል አይደል? ፈጣሪ ነው። ይሄ ነው። እሺ መንገድም ህይወትም እኔ ነኝ አለ። ይሄንንስ ትላለች። አዎ ኢየሱስ ወይንም ዒሳ የድንግል ማርያም ልጅ የህይወት መንገድ ነበር በጊዜው ለተላከላቸው ህዝቦች፣ ለእስራኤል ሰዎች ማለት ነው። ያለ እርሱ ፈጽሞ የህይወትን መንገድ ማግኘት አይችሉም ነበር። እርሱን ሲከተሉ ጊዜ ወይንም በእርሱ ላይ የተወረደውን መጽሐፍ በተከተሉ ጊዜ ነው የእውነትን መንገድ የህይወትን መንገድ ሊያገኙ የሚችሉት። ግልጽ ነው አይደለም? ይህን ለማለት ነው ሁሉም ነቢያት በየጊዜው ለህዝቡ የህይወት መንገድ ነው። አብርሃም ለምሳሌ በጊዜው የህይወት መንገድ ነው። የአብርሃም ህዝቦች አምላክን ሊያገኙ የሚችሉት የህይወትን መንገድ ሊያገኙ የሚችሉት አብርሃምን ሲከተሉ ጊዜ ነው። ልክ እንደዚሁም ሙሴ የህይወት መንገድ ነው ለህዝቦቹ። የህይወትን መንገድ ሊያገኙ የሚችሉት በእርሱ ዘመን ሙሴን ሲከተሉ በእርሱ ላይ የተወረደውን መመሪያ ሲከተሉ ጊዜ ነው። የአምላክን መንገድ ሊያገኙ የሚችሉት እርሱ ሲከተሉ ጊዜ ነው። እንዳጠቃላይ ይህ ማለት ሁሉም ነቢያት በየጊዜው ለህዝቦቹ የህይወት መንገድ ነው። ግልጽ ነው አይደለም? ያለ እነዚያ ነቢያቶች ፈጽሞ የአምላክን መንገድ ህይወትን ሊያገኝ አይችልም የሰው ልጅ። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለመጨረሻው ክፍለ ዘመን ሰዎች ለዚህ አሁን ላለንበት እርሳቸው ከተላኩበት ጊዜ ጀምሮ የህይወት መንገድ ናቸው። ያለ እርሳቸው ፈጽሞ የአምላክን መንገድ ሰዎች ሊያገኙ አይችሉም። ሁሉም ነቢያት በየጊዜው የህይወት መንገድ እንደሆነ ሁሉ ማለት ነው። ስለ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም አምላካችን ሲገልጽ ምን ይላል? ወተቢዑሁ ለዐለኩም ተህተዱን ይለናል። ሰዎች ሆይ ቅኑውን መንገድ የእውነትን መንገድ ታገኙ ከፈለጋችሁ እርሱን ሙሐመድን ተከተሉት ይለናል። ያለ እርሱ የእውነትን መንገድ ማግኘት እንደማንችል ገለጻለን። ምክንያቱም ቃሉን በእርሱ ላይ አውርዷል። ልክ በቀደምት ነቢያቶች ላይ ቃሉን እንዳወረደ ሁሉ በእነ አብርሃም፣ በእነ ሙሴ፣ በእነ ዒሳ ወይንም ኢየሱስ በሁሉም ነቢያቶች ላይ። ሌላ ቦታ ላይ ስለ ነቢዩ ሙሐመድ ምን አለ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ ወየግፊር ለኩም። ሙሐመድ ሆይ ለሰው ልጆች እንዲህ ብለህ ንገራቸው፣ አላህን የምትወዱ ከሆናችሁና አላህን ማግኘት የምትፈልጉ ከሆናችሁ እኔን ተከተሉኝ ብለህ ንገራቸው። አንተን ይከተሉ ዘንድ እዘዛቸው። የዛን አንተን ሲከተሉ እኔን የእውነትን መንገድ እኔን ያገኙኛል እያለ ገለጸለት። ገብቷችኋል አይደል? ሁሉም ነቢያት በየጊዜው ለህዝቡ ለተላከለት ህዝብ የእውነት መንገድ ነበር፣ የህይወት መንገድ ነበር። ያለ እነዚያ ነቢያቶች ፈጽሞ የእውነትን መንገድ አምላክን ሊያገኝ አይችልም ህዝብ ማለት ነው።
ሌላ ቦታ ላይ አምላካችን አላህ ምን ይላል? ወኢነከ ለተህዲ ኢላ ሲራጢን ሙስተቂም ይላል። ሙሐመድ አንተ ወደ እውነተኛው መንገድ ሰዎችን ትመራቸዋለህ ይላል። ያለ ሙሐመድ ፈጽሞ የእውነትን መንገድ ማግኘት አይቻልም በዚህ ዘመን፣ ልክ ሁሉም ነቢያት በጊዜው እንደሚመራ ሁሉ። ሰላም